ነገር ግን ሳይገባን የተውነው የለም አለ። ኦኬ እመቤታችን ድንግል ማርያም አምላክን እንዴት ወለደች የሚለው ጨርሰነዋል እንዴ? መርመረን አውቀነዋል እንዴ? እንዴት ይሆናል ማለት ፊትና ኋላ የሌለው ሁሉ እቡዝ ውስጥ ነው ሁሉን በእጁ የያዘውን ዓለም ጠቅልል አድርጎ የያዘውን አምላክ በጠባብ ደረት በአጭር ቁመት እንዴት ሊወለድ ቻለ የሚለውን ገብቷቸዋል? አልገባንም። ናርም ወይ እስማኤል ፈጽሞ ብለን ግን እንደ ቅዱስ ኤፍሬም ዝም እንላለን። ይህንን ነገር ተናግረን የምንጨርሰው ምን መረምረው አይደለምና ዝም እንበል። ይሄ እንደዚህ ያለ ነገር ሲፈጠር ይኸውልህ አሁን እኔ የምናደደው ለምን መሰለህ? እንደዚህ ያለ ነገር ሲፈጠር ምን እናድርግ ነው አይደል ጥያቄ? ኦኬ እንደዚህ ያለ ነገር ሲፈጠር ለመማር ወይኔ ያ ረቢ በጣም ያሳቁት። አልሐምዱሊላህ እኔ ሙስሊም በመሆኔ ይሄ ቪዲዮ ላይክ ሼር ኮፕሊንግ እያደረጋችሁ ለሁሉም እንዲደርስ አድርጉ። እኛ ሙስሊም አመሰግናለሁ። ምን ማመን እንዳለብኝ ልታብራራልኝ ትችላለህ? በመጀመሪያ ቃል እንደነበረ፣ ቃልም እግዚአብሔር ዘንድ እንደነበረ፣ ቃልም እግዚአብሔር እንደነበረ ማመን ይጠበቅባል። ቃልም እግዚአብሔር ከነበረ፣ ቃልም እግዚአብሔር ዘንድ ከነበረ ሁለት እግዚአብሔር አለ ብለን ነው ማመን ያለብን። ይህ ነው መገለጥ የምንለው። ይገለጥልሃል ቀስ እያለ። ሌላስ ደግሞ ጌታ እናት እንዳለው እናቱን ደግሞ እሱ እንደፈጠራት ማመን አለብን። እናት አለው ግን እናቱን እሱን የፈጠራት እንዴት? ዝም ብለህ ተቀበል፣ ይገለጥልሃል። ሌላስ ደግሞ ጌታ ዘላለማዊና የማይሞት እንደሆነ ማመን አለብን። እንዲሁም ለአንተ ብሎ እንደሞተ ማመን አለብን። ወራጃል ጌታ ዘላለማዊና የማይሞት ነው እያልክን እንዴት ነው ሆኖ ነው የሞተው? ጋጋ ወንድም ይገለጥልሃል። ሌላ አለ። ኤግዛክትሊ ጌታ ልጅ እንዳለው ማመን አለብን። ግን ልጁ እሱ ራሱ ነው። እንዴት አልልህም። ይሄም ይገለጥልኛል አይደል? አዎ ይገለጥልሃል። ግን እኔ የምለው እኔ እንኳን እሺ ይገለጥልህ፣ አንተ ተገልጦልሃል። ከተገለጠልህ ያው ከተገለጠልህ ነገር ላይ ብታስረዳኝ ብዬ ነበር። ያው ግን ይገለጥልናል። ሴቶች ወደ እግዚአብሔር አገልጋዮች አይቅረቡ፣ ሲስቁ በጥርሳቸው ጋኔን አለና በዓይናቸውም ሲያዩ የዲያብሎስ ጣት በቅንድባቸው ላይ ሆኖ ወደ እነርሱ ይጠቅሳልና ይላል። ሲጀመር መናገር ራሱ እኮ አልተፈቀደልሽም። አንደኛ ቆሮንቶስ ምዕራፍ 14 ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ስለዚህ መናገር ራሱ አይፈቀድልሽም። ልጅቱ ጥያቄ የጠየቀችው ይህን መጽሐፍ መሰረት አድርጋ ነው። መጠየቋ የሚበረታታ ነገር ነው። ሴት ክርስቲያን ወገኖቻችን ጠይቁ። መጽሐፍ ቅዱስ ተሰድባችኋል፣ መጽሐፍ ቅዱስ ያንቋሻችኋል፣ ጠይቁ። አሁን ላሳያችሁና ወስዳችሁ ጠይቋቸው። እሺ መጽሐፈ ሲራክ ምዕራፍ 25 ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷ ወደ ኃጢአት ታደርሳለች። ተመልከቱ እዚህ ደግሞ እንደሚል የሴት መልኳ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናትና ጥፋት ጽኑ ውርደት ናትና። ሴት ባሏን ብትመግበው ቁጣን አለማክበርን ብዙ ዘለፋ የተሞላች ትሆናለች። ለልብ ቁስል ናት፣ ለፊት ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏ የማታከብር ሴት እንደ ሽባ እጅና ለምሾ እንደሆነ እግር ናት። በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታበጅለት፣ ለሴት የልብህን ምስጢር አታውጣላት። እንደ ጠባይህ ካልሆነች ፍታት። ቶች አያችሁ መጽሐፍ ቅዱስ እንዴት እንደሚያንቋሻችሁ። እንደ ሰው እንኳን እኮ አያችሁም። እርኩስ ናት፣ እንዲሁም ደግሞ መቅሰፍት ናት፣ ለፊት ጥቁረታት እያለ ይገልጻችኋል። ለምን አትጠይቁትም? ይሄ መጽሐፍ ከፍታችሁ ለምን ጸሐፊው እንደዛ ብሎ ሰደበን፣ እግዚአብሔር ለምን እንደዛ አንቋሽሽባችሁ ጠይቁ። እናንተም ሰው ናችሁ፣ መጠየቅ አለባችሁ መጽሐፋችሁና ፕሊስ በርቱ። አንድ ጥቅስ ልጨምርላችሁ ደግሞ ኤፌሶን ምዕራፍ 5 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ አለ። ለእግዚአብሔር ስትገዢ እየሰገድሽ ነው የምትገዢ አይደለ? በዛ መንገድ ለባልሽ ተገዢ። እሱን በቃ ለሱ የሱ ባሪያ ሆይ ያለ መጽሐፍ ቅዱስ ያስተምራል። በጣም ብዙ ጥቅሶች አሉና እንዳይበዛባችሁ ቪዲዮ እንዳይረዝምባችሁ ይሄን ወስዳችሁ ጠይቁና ደግሞ ጨምርላችኋለሁ። ወሰላሙ አለይኩም። ኢትዮጵያ ትልቅ እንግዳ መጣባት። አምላኳ መጣ። ታምሩ ጆሮ ነው። ድንግል ማርያም ልጇን ይዛ መጣች። አዎ ገቡ። የኢትዮጵያ ምድር አንዱም አልቀረም።
በተለይ አንድ ቀን ጣና ላይ ስታጥበው እመቤታችን ጣና እንዴት እንዳለፉት አባይ እንዴት እንዳለፉት ሲነገር ከጌታ የሚፈሰው ውሃ ቀጥታ ላዩ ላይ ውሃው ላይ ጣና ላይ አድሮ በዛ ላይ እየረገጡ ሄዱ። የዛን ጊዜ ነው እንዴት አድርገን ነው የምንሻገረው ሲል ጻአና አለው፣ ጫናት አለው። እዛ ላይ ቁጭ አደረገ። መልአኩ መጣና ጣና የሚለው ስም ከዛ የመጣ ነው። ኢትዮጵያ በአራቱ ማዕዘን ተባረከች። በሰሜን ተባረከች፣ በደቡብ ተባረከች፣ በምስራቅ ተባረከች፣ በምዕራብ ተባረከች። ቡና የሚጠጣ በሙሉ የገሃነም ነው። ማስረጃ ተመልከቱ። ጫትና ቡና፣ ትንባሆ አህዛብ ለሰይጣን የሚያቀርቧቸው የጣዖት መስዋዕት ናቸው። ለክርስቲያን ግን እነዚህን መብላት መጠጣት አይገባውም። እነዚህን የበሉና የጠጡ ካልተጠመቁ ሰዎች ጋር በገሃነም ይፈረድባቸዋል። ስለዚህ የምናውቀው ህዝበ ክርስቲያን በሙሉ የገሃነም ነው ማለት ነው። እንግዲህ አብዛኛው ኢትዮጵያዊ ቡና ይጠጣል። እንደምናውቀው ቡና በመጠጣቱ ምክንያት ብቻ አንሁን ላምልኮ ምናምን ገሃነም እግዚአብሔር ያስገባዋል። ስለዚህ ህዝበ ክርስቲያን በሙሉ ካሁኑ የገሃነም እንደሆናቸው ወቁት። ወሰላሙ አለይኩም።